ይሄን ጦርነት ለማስቀረት ሰላም ሚኒስቴር ብቻ ሳይሆን መንግስትም እንደ መንግስት በጣም ብዙ ነገሮችን ሰርቷል። እነዚህ ሰዎች እጅግ በጣም አሰቃቂ የሆነ ሰብአዊ መብት ጥሰት ፈጽሞ ነበር። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰላም እናቶች ከዚህ መቀሌ ድረስ ተልኳል። እባካችሁ ብሎ አልቅሷል፣ ተንበርክኳል። አልተቀበሉም። ይሄ ጁንታ ያለው ነገር ምንድነው? ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን አሉ። ይሄ እኔ ያልኩት አይደለም። ኢትዮጵያ እየፈረሰች እያየው ከዚህ በላይ ደስታ የሚሰጠኝ የለም አሉ። ይሄን ያውላችሁም ሰምታችኋል። እኛ እንደ ኢትዮጵያ እኔን ጨምሮ ከሀገር በላይ ምንም የለም ነው። ስለዚህ ይሄን ጦርነት ለማሸነፍ የበኩላችንን ሚና እየተጫወትን ነው ማለት ነው። ንግግር የማይገባው ልመና የማይሰማ እና ካላጠፋው አይሆንልኝም ያለ ሰው ምንድነው የምታደርገው? እሱ በሚገባው ቋንቋ ተናግረህ አናግረህ በዛ በኩል ሰላምን ታረጋግጣለህ ማለት ነው። ስለዚህ እንደ ሰላም ሚኒስቴር ከራሳችን ጋር የሚቃረን ነገር አልሰራንም። ሰላምን እንፈልጋለን። ጦርነቱ ራሱ የሚደረገው ለሰላም ነው።